አሰብ የኢትዮጵያን ያልነው የኢትዮጵያ ስለሆነ ነው። የሰውን አፍንጫ እየመታህ የኔን አትንካ፣ የኢትዮጵያን ሉዓላዊነት እየተዳፈርክ የኔን ሉዓላዊነት አትንኩ አይባልም ሲሉ ጀነራል ባጫ ደበሌ ስለመናገራቸው እንዲሁም የኢፌዴሪ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ፕሪቶሪያው ስምምነትና ከዚያ በኋላ ህወሓት ስላደረጋቸው ጉዳዮች ምን አሉ የሚለውን በዝርዝር እንመለከታለን። የኢፌዴሪ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ፕሪቶሪያው ስምምነትና ከዚያ በኋላ ህወሓት ስላደረጋቸው ጉዳዮች ምን አሉ የሚለውን እንመልከት። ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል። አክሱምን የጦርነት መጎሰሚያ ቦታ አድርጓታል። አክሱም ግን የኢትዮጵያ ታሪክ ነው። ይህም ጸረ ህገ መንግስት ነው። ከኤርትራ ጋር ጽምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረጉን ቀጥሏል። ይህም ጸረ ህገ መንግስት ነው። በዲዲአር የተበተነ ሰራዊትን በመሰብሰብ በጀትን ያለ ቦታ ማባከን፣ ይህም ጸረ ህገ መንግስት ነው። እያደረገ የቆየው የሰራዊት ስልጠና፣ ይህም ጸረ ህገ መንግስት ነው። ወደ አማራ ክልል መሳሪያ እየላከ ስምሪት መስጠት፣ ይህም ጸረ ህገ መንግስት ነው። ቡድኑ ይህን ሁሉ ጥሰት ሲፈጽም ይሄ ሁሉ ጉዳት እንደሆነ እናውቃለን። ወደ ጦርነት ያልገባ ነው ግን ከዚህ የበለጠ ጉዳት እንዳይፈጠር አስበን ነው። ወደ ጦርነት ብንገባ ህወሓት እንደለመደው ወደ ዋሻ ይሻል፣ ህዝቡ ግን ይጎዳል ብለን አስበን ነው ሲሉ ፊልድ ማርሻሉ ተናገሩ። ካሁን በኋላም የትግራይን እናት እናስለቅሳለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህወሓት ጉጀሌ የትግራይን ህዝብ እጣ ፈንታ መወሰን የለበትም ሲሉም አክለውበታል። ኢትዮጵያ የቀይ ባህር ጉዳይ የህልውና ጉዳይ ነው በሚል በተደጋጋሚ ማንሳቷ ከኤርትራ ጋር ያለውን ውጥረት ያባባሰው ሲሆን የትግራይ የህወሓት ኃይሎች ክፍፍል እና አንደኛው የህወሓት ቡድን ከኤርትራ ኃይሎች ጋር ትብብር እንዳለው ከተገለጸ ወዲህ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው አሰብ የኢትዮጵያ ናት ያልነው አሰብ የኢትዮጵያ ስለሆነች ነው። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ አሰብን ወስዳችኋል። ያኔ የተናገራችሁ የለም። በዚያን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርት ደረቅ ሐቅ ጉሮሮ ይቀዳል ይላል። ምን ማለት ነው? መቼ፣ ለማን፣ የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ ኢትዮጵያ አሰብን የሚያስመልስ ጄኔሬሽን ያላት፣ ስልጣን ላይ ያለውም አካል የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብቷል ሲሉም አክለውበታል። በተደጋጋሚ የኤርትራ ባለስልጣናት አሰብን በጉልበታችን ነው የወሰድነው ይላሉ። አዎ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን በጉልበት ይመለሳል ሲሉም ባጫ ደበሌ አክለውበታል። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ የተለያዩ ጽንፈኞች የምታደርገውን ድጋፍ አቁም፣ ይህን ካላቆምክ ይህ የጊዜ ጉዳይ ነው፣ ማንም ራሱን ይከላከላል ሲሉም ተናግረዋል። አሰብ የኢትዮጵያ ነው ማለት ሉዓላዊነትን መዳፈር ነው ይላል የኤርትራ መንግስት። የኤርትራ መንግስት አንድ ጥያቄ አለኝ። እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ እየመታህ አፍንጬን አትምታ የሚባል ነገር አለ እንዴ? ኢትዮጵያ ውስጥ ገብታችሁ ስታበኩ ኢትዮጵያ እኮ ምንም አላለችም፣ እባካችሁ እጃችሁን አውጡን ያለችው። የኢትዮጵያን ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? ሌላን ሀገር ሉዓላዊነት እየደፈሩ የራስን ሉዓላዊነት መጠበቅ የሚባል ነገር አለ እንዴ? በማለት ነው የተናገሩት። አንድ ጥያቄ ልጠይቃቸው። እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እንዴ እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበኩ እንዴ ኢትዮጵያ እኮ ምንም አላለችም፣ እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? ሌላ ሀገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ?